ስሚ አንቺ አለኝ። ሰማው አልኩት። ዲቃላሽን ልኬልሻለሁ አለኝ ልጄን ማለት ነው አልኩት። የት አልኩት። አርባ ምንጭ አምጥቼ አስቀምጬዋለሁ አለኝ። ማከይልን አልኩት። አንተ የት ሀገር ልትሄድ አልኩት። እንግዲህ ከመጣው ሁለተኛ ቀን ነው። አይ እዚህ ከተማ ድጋሚ ከተመለስሽ ህይወትሽ ያልፋል። እኔ ባንተ እጅ አልኩት። ልጄን ማድረስ ያለብኝ ቦታ ደረስኩና ሄድኩኝ ከምባ። ሴዲኔ ልብስ ለብሳ እኔ ቤት ገብታ ጠበቀች። ያንቺን ልብስ ለብሳ እግዚአብሔርን ልጆቿን ሁሉ ሰብስባ እሱን ይዤ የሽመል ውርወራ ታውቃለህ? እንደዚህ ዥው ታደርገው የገጠር ልጅ ኮንክ በደምብ ታውቃለህ? እኔ ሐዋሳ ላይ በጣም እንትን ላይ ሀይቅ ላይ እንትን አለና ዥው ሳደርግ እግሩን ጠልፌ ጣልኩት። ከዛም በኋላ ላይ ከግቢ እንዳይወጣ ነው። ከግቢ ከወጣ ይጨርሰኛል። በላቸው ላይ ግቢውን በጋን ቆልፍ ፖሊስ እስኪመጣልኝ ድረስ። እሺ በጓሮ በኩል ባጥር ዘላ ወጣች። የደረሰች እርኩስ በ3 ቀን ውስጥ ምን እንዳስገባል እንገርክ የጋብቻ ፍቺ አስገብቶልኛል። ደረሰኝ የጋብቻ ፍቺ ወረቀት። የእውነት የተሰማኝ እዛን ቀን ነው። አንደኛ ምርጥ መባልበት ሰዓት ላይ ሁሉ ነገሬን አበላሽቻለሁ። ሁሉ ነገሬን ድምጥማጤን አጥፍቻለሁ። ፋይናንሻልም ዜሮሽ እሱ የሳንቲም ችግር ላይ አልወደኩም። እንደ ሴት ልጅ ተከብሬ መኖር እንፈልግ ነበር ትዳር ብዬ። ወረቀቱን ተቀበልኩኝና ፍርድ ቤት ሄጄ አልፈታም አልኳቸው። ቀጠረኝ። አልፈታም እስቲ አንተ አፋታኝ ወንድ ኮንክ አልኩት። አንተ ነህ እኛን ያገባው ችሎት ደፈርሽ ብዬ አስርሻለሁ አለ። እሰረኛ አልኩት። እስር ቤት ገብቶ ማሟያ የለም። እግዚአብሔርን ለ3 ቀን ትታሰራለህ፣ ለ3 ዓመት ካልሆነ አልገባም አልኩት ዳኛውን። እግዚአብሔርን እዛን አዘኑልኝ። ታውቃለህ ዳኛው አያቀኝም። እዛ ግን የነበሩት እዛ ፍርድ ቤት የነበሩት አካላቶች ሁሉም ያውቃኛል። አንደኛ ከንበላይ የነበረኝ ግንኙነት መልካም ነበር ከሰዎች ጋር። ማንም ሰው የተቸገረ ሰው ለብቻ ቤት አከራይቼ አስቀምጬ ክራይ ከፍላለሁ፣ ምን እላለሁ፣ ስራ አመቻቻለሁ፣ ባልትና እንዲሰሩ ወደ ሌላ ሀገር እንዲነግዱ ምናምን ነገር አስተካክል ነበር። ህዝብ እንዳለ መጥቷል። ዳኛው በዛ ውስጥ እኔን እንዴት ይሰር የይቅርታ ደብዳቤ ታስገባለ። የይቅርታ ደብዳቤ ገባ። እዛው ወጣው። ወጥቼ ግን እንዳልኩ ታውቃለህ ሽማግሌን የሰበሰብኩት ከኔ ያጣሁንና የበደልኩን ብቻ ንገረኝ፣ እኔ ዋጋ ልክፈልበት አልኩት። ትዳረክ አይፍረስ ብለው ብሰሯ አይሆንም አለ። አብሮ መቀጠል እግዚአብሔር አልኩት የፍርድ አምላክ አይደለም የምህረት አምላክ ነው። አንተ ግን እኔ ህይወት ውስጥ ለሰራኸው ነገር ማንም ላይ የማይፈርደው እግዚአብሔር ግን ይፍረድብክ ነው ያልኩት። አምኜሃለሁ። ያለኝን ነገር ሁሉ ሰብስቤ አንተን ብዬ መጥቻለሁ። አንተ በእኔ ቤት አገባክ አይደል? በእኔ ቤት ያንተ ሚስት ልትወልድ ነው አይደል አልኩት። ቃል እገባልሃለሁ አልኩት ያንተ ሚስት እኔ ቤት ውስጥ አትወልድም። ወይ አንተ ወይ እኔ እንተያይ አልኩት። ሄድኩ። ኢየሱስ የዛን ቀን ምን አለኝ መሰለህ? ምን ነው ከኔ ውጪ ወንድ አጣሽ እንዳለ? ካንተ ውጪ ወንድ ቢኖር ኖሮ አንተን ተከትዬ መጣ ነበር እንዴ ነው ያልኩት። የሚገርመኝ ነገር ልንገርክ፣ በመልካም ትገናኝና መለያየት ለምን መልካም እንደማይሆን ነው ግራ የሚገባኝ። ከሱ ላይ ጉር ሊመጣ ነው ላይ ንብረት ቢባሉ ላይ ይገባል። ያገባት ሴት ወንድሟ ከምባ ላይ እንትን ነው አፈ ጉባኤ ነው። እሺ ሙሉ በየቀበሌ ሰበስብና ላኤ ቀበሌ ምናምን የሚባሉ አሉ። ሰብስቦ እናንተ አቤት የመከላከያው ሚስት አቋታላችሁ። እሷ 3 ቦምብ ይዛ ከምባ ልትገባ ነው። ጠበቃይ በዚህ ምክንያት ፈርታ ጥብቅናውን አቆማለች። በጣም ይወዱኛል ሰው ማርያምን አልቅሰው ነው ሸኙኝ። ደወሉልኝ። ሜሪያ የት ነሽ አሉኝ። 40 ምንጭ ገብቻለሁ አልኳቸው። እኔ በፕሌን የመጣሁት እንዳት መጪ ከምባ አሉኝ። ለምን እዚህ ብርድ ላይ ብትታሰሪ እኛ መተን እንዳንጠይቅሽ እንከለከላለን። ምክንያት ቦምብ ይዛ ምናምን። ማን? አንቺ? እኔ? አዎ። የት? ከምባ። አሁን እኔ የት ነኝ? እንዳትገቢ መንገድ ተዘግቷል። ከዛም የምሬን ነው ምልክ ተናደርኩኝና ጠጣሁ። አራታይ እግዚአብሔርን ኦኬ። ለምን እንደሆነ ታውቃለህ? ድፍረት። ቀጥ ብዬ ሄድኩኝ የጋሞ ዞን ዋና አዛዥ ኮማንደሩ ጋር። ሰማኛለህ አልኩት። የምትፈልገው እኔን ወደ መንገድ አዘግተህ እሰረኝ ይኸው አልኩት። ደነገጠ። እግዚአብሔርን ፊቱ ላይ ይታያል። ተረጋጊ፣ ምን ሆነሻል? ምንም እሰረኝ፣ ሰው የበላበትን ትሪ አይረግጥም አልኩት። እኔ ከምባ ላይ ተከብሬ ኖሬያለሁ። ከየት አምጥታችሁ እንዳወራችሁ ለእኔ ወይ መልስ ትሰጣለህ
ወይ ደግሞ እኔን ታስራለህ። ሁለት ምርጫው ያንተ ነው። የምር ተረብሿል ሰውዬው። በዛን ሰዓት አረጋጋኝ። ሴት ፖሊስ መጣች ምናምን ሊያረጋጉኝ ሞከሩ ምናምን ብዙ ነገር አደረጉልኝ። ከዛን ወዲያውኑ የአርባ ምንጭ ብልጽግና ጽሕፈት ቤት ቢሮ ላኩኝ። ስሙን ረስቼዋለሁ፣ እግዚአብሔር ይስጠው። ተረጋጊ፣ ተንፍሺ፣ አይዞሽ ነው ያለኝ። ሰው ስላወራ አንቺ ምንም አትሆኝም። ከዛን ከእሱ ጋር ድጋፍ እንደሚሰጠኝ ቃል ገባልኝ። ተመልሼ ኮማንደሩ ቢሮ እንደመጣ ተነገረኝ። ከዛን ኮማንደሩ ምንም አይነት የተባለው ነገር አሉባልታ መሆኑን ከንባ ደወለ። መታ እሰሩኝ እያለች ነው፣ እናምጣላችሁ በእጅ ባለው። ባሏ ያገባት ሴት ወንድም ነው ያስወራባት። ይህንን አሉባልታ መሆኑን አውቀን ትተናል። ለምን ተው ግን? ማንም ሰው ወይ ተነስታ የምትከራከር እና ስለሌለችኝ ወይ ካጠገቤ እኔን ያለ ወንድም ስለሌለ የባሏ ወንድም ባሏ ያገባት ሴት ወንድም አሉባልታ ወሬ ስለሆነ ቀበሌ የሚያክል ተሰብስቦ አሉባልታ ተብሎ ቀረ። ችሎቱ ተካሄደ። ሄድኩኝ። ሲሄድ መታለች የሚልም አለ። መኪና ውስጥ አቀማመጥ ተጠንቀቅ ነው። ያንን ቀን አልፌ ደርሶ መልስ አድርጌ ከንባ ችሎቱን ወደ አርባ ምንጭ መጣሁ። ከዛን አሁን ይሄ ነገር ችሎት ላይ ያበላሽ ነው። ወንድምየው ይሄ የልጅቷ ወንድም ይደውልና ምሽግ እየቆፈርሽ ቆይተሽ እህቴን አከሻትም አለኝ። ትሰማኛለህ ካልኩት ሴት የለፋበት ላይ መታ የምትገባ ሴት እሳትን በልታ እሳትን ወልዳ እሳትን አቅፋ ነው እንጂ የምትኖረው ደስታን አቅፋ አትኖርም። ልንገርህ አልኩት። እኔ ብተው የማይተው እግዚአብሔር ያለ ጠብቀኝ አልኩት። አርባ ምንጭ አፈ ጉባኤው ጋር ይሄን ሪከርድ አድርጋለሁ እና የሱ ልወውጥ እሷን ማግኘት አለብኝ አሁን። ምክንያቱም እሷ ብቻ ናት እሱ ልታስቆም የምትችለው ከኔ ህይወት ውስጥ። የሚገርምህ ነገር እና አብርሃም ነገ ልንፋታ ልጁ እንደዛሬ ያረፈ። የምሬን ነው ምልክ። የዛ ቀብር ማስፈጸሚያ ልጁ ታሞ ማሳከሚያ ሴትዮዋ ወልዳ ማስወለጃ ሙሉ ወጪ ከንባ ፖሊሶችን መጠየቅ ትችላለህ። ወደ 30 ሺህ ብር ሰጥቼ ወጪ ቻልኩት እኔ ነኝ። እሱ ብር ያልነበረው የለውም። ብሩ አንቺ ጋር እንደሆነ ያለው ለምን መሰለ? የኔ ልጅ ነገ ምን እንደሚያደርግ አላውቅም። እግዚአብሔር ይስጥሽ። እኔ ላይ ለሆነው ነገር እኔ ትልቅ አምላክ አለኝ፣ ሰማይና ምድርን የፈጠረ እኔ ሁሉን ነገር እንዳልፍ ያደረገኝ። ገባክ? እኔ ላለኝ ነገር እኔ መመካት የለብኝም። ያለኝ ነገር ደግሞ ምን እንደሆነ ንገርክ፣ ድንገት ጥሎኝ የሚጠፋ ነው። እቺ ሴትዮ በወሊድ ምክንያት ያንን ክትትል አታ ያንን ሕክምና አታ የተከፈለበትን ሕክምና አታ ብትሞት ምስጦኛ ይጃል በላት። እግዚአብሔር ማይፈርደው ይፍረድብህ ካልሽ በኋላ ነው